ማዘሯ ጆኩን አይተሽዋል? ጭንቅላቴ ላይ ነው መጥተሽ ፈልጊው። እንዴ ማዘሯ እዚህ ጋር ነኝ እንዴ? ታዲያ አንቺ ጭጥጣሻል ዝጥልሽ አትፈልጊም? ሄላ ወይኔ እሺ ቤትዬ ግን አልተጠፋፋንም? አዎ እንዴት ነው ትምህርት ቆንጆ ነው? እኛ ጋር አሪፍ ነው። ፈተና ተቀበላችሁ? ስማ ማዘሯ አጠገቤ ስለነበረች ነው። እሺ ደግሞ በጣም ናፍቀኛል እና እንዳልኩሽ እኮ 24 ሰዓት ስልኩ ላይ ተጥደሽ ሳንቲሙን እስከየቱንም ተመጨው ቦርሳዬን ድፋሪያትና አንገትሽን ነው የምለው። አረ አንቺ ነክቼብሽ አላውቅም። ለታክሲ ምትሰጪኛል አይደል? እሱን እያጠላቀምኩ ነው የምገዛው። አሁን ወሬውን ታይና መክተፊያውን አለቅለቀሽ ስጪኝ። ወይኔ ወገቤ ቀስፎ ይዞኛል። እማዬ እማ አሞኛል ማርዬ፣ ጥሩ አይደለሁም እማ። ቆይ ያሻለሁ። እሺ ይሻልሻል። እሺ አምላኬ ሆይ ልጆቼን ልታልከሱ ቦታ አስተሚዙልኝ ጊዜ ስጠኝ። ሰማዩ ደመቀ እነሱ በሁለት እግራቸው ተቆሙልኝ፣ ሞት ረፍት ነው። እማዬ ለምንድን ነው እንደዚህ የምትይው? ቆይ እኔ ማን አለኝ? አባትም አጥቼ እናትም ልጣልሽ? ጌታዬ ሆይ እማዬ ውሸቷን ነው። እሺ አትስማት። ከቻልክ እንደውም ከኔ እድሜ ያበድራል። ሞኝ ልታላሽ ነው እንዴ? አረ ማዘሯን አይደለም የሰበርኩት። አረ ማርያምን ካንቺ ውጭ መዘፍዘፊያ ማንም አይሰብረውም እንዴ? ከቢና ጠይቂው። አንቺ ምን ልትጥሪ? እንደውም እሱ ነው ባለፈው ካልሲን ሲያጥብ እዚህ ድንጋይ ላይ አጣብቆ ነበር ያጠበኝ ነበረው። ዝም በይ አንቺ ሁሉ ጊዜ ሰብረሽ በሰው ማናከክ ትወጃለሽ። አሁን ምን ብዬ ልስልየው የምመልስላት? አንድ ቀን በአንቺ ተመስገኛ አላውቅም። ሁሉ ጊዜ በአንቺ እንደተወቀስኩ እንዴት ዋል? ደህና ዋሉ። አንዲት ልጅ ስሟ ማን ነበር ያሉኝ? ማርያም። እዚሁን ግቢዋ? አዎ ይሄነው ግቢዋ። ደግሞ ምን አጥፍታ ይሆን? አንቺ ምን ሆነሽ? እኔ እናቷ ነኝ። እንደው የተባረከች ልኝ ያሉት መንገድ ላይ ስታገኘኝ ሰላምተኛዬ፣ አቅሜ ሲደክም የምትላከኝ እንደው ለመርቃት ነው የመጣሁት። እንደው እግዚአብሔር ከፍ ያለ እንጀራ ይስጣ። አሜን። ቡና ይጠጡ? አይ ልሂድ፣ ትንሽ ጉዳይ አለች። ደህና ይሁን። እንደው መድኃኔዓለም ቸር አሰማኸኝ። ምስጋና አንተ ይገባሃል። እሳቴ ይመች። ትችላለህ፣ ማርያምን ትችላለህ። መላውን አቀቢያ እገጫለሁ። ምን እሺ ሴኩሪቲ ዛሬ ደግሞ ምን ተንኮል ሰርተሽ ነው? ምንም ቅድም መዘብዘፊያ ሰበርሽባት፣ አሁን ደግሞ ማዘሯ ላይ የሆነ ተንኮል ሰርተሽባት ነው አይደለ? ማዘሯ ኧረ ተይው ማዘሯ። ሲጀመር አንቺ ኬሚን እንጂ እኔን አትውጂኝ። አንቺ ማዘሯ ለምን ታሳልፊ? ምን ቆንጆ ጥፍ ያላቀምሳት ጫፌን አትነካኝም። እሺ ከፈለክ እወጣልሃለሁ። ማዘሯ እኔ ማላውቀው ፈየው በጣም ናፍቆኛል። ከልጅነት ጀምሮ ለስራ ነው የወጣው ብለሽ ስቶኪንግ ላሽምለው እንዳላስጨንቅሽ ብዬ ከልጅነት ጀምሮ አባትና ልጅ ሳይ በጣም ነበር የምቀነው። አሁን ድረስ በጣም ነው የሚከፋኝ። አንቺ ስታሳድጊኝ ምንም አላሰጣሽኝም፣ ግን ደግሞ ፈየው ናፈቀኝ። ነይልኝ እስቲ ነይ። ማዘሯ እንደው ሁሌው አቅፈሽ ልታስረሽኝ እንዳትሞክሪ። አሁን አባቴ የት እንዳለ ንገሪ። እኔ የት እንዳለ አላውቅም። ድሮ ካለበት ሰፈር ለቋል አሉ። እሺ ፎቶ ይኖርሽ? ቆይ ላምጣልሽ።
ይሄው ፈልጓል። ተዋት፣ በራሷ እንድትወስን እንፍቀድላት። ሰላም፣ ይቅርታ። ይሄን ፎቶ ታውቂያለሽ ወይ? አላውቅም። አመሰግናለሁ። ችግር የለም። አላወቀችም። እኔ እናንተ እሱን በመፈለክ እንደደከመን። ኧረ እባክህ። ሰላም፣ ይቅርታ። ወርም ይቅርታ። እዚህ ፎቶ ላይ ያለውን ሰው ታውቂዋለሽ? አላውቀውም። ናፍቆቴ ትዝታ ለሜ ደከምኩ ላገኝ ብዬ አላገኘሁት። ስላስጨነኳችሁ በጣም ይቅርታ። ቡርቴ ሰዓት አለ የለም። በቃ ላቀጣጥላ ከፍ ዝቅም ብለናል። ዱርዬ ቦዘኔ በሚለው ታምተናል። እስኪ ተው፣ ፀጉሬ ይበላሻል። ተው። አይ ልጅ ግቡ እንዴ ሲስጠላ በእግዚአብሔር። አንቺ ተነሽና ምሳ ስጪ። ጭራሽ ማንቻለ ራስ ተነስቶ ሰድሽ አልሰጠም። እኔ አንስቼ ልብላ? አዎ አንስተ ብላ። ከኔ ልቀቀኝ። እኔ አንስቼ ልብላ ወይ? አንተ ልቀቀኝ። አንተ በግ ሄሌን ፍቅር ቻንተን እንዳያዩ እና እንዴና ትንሽ ስትረስ በዛብኝና እስቲም ገባው። ትንሽ ጭሱ ማለቴ እንፋሎቱ አፈነኝ። ሩሽት ዛሬ ሾፕ የማድረግ እቅድ ነው ያለኝ። አንዳንድ ልብሶች መግዛት አለብኝ። አረ ልጅቷ ከሰልባት አታውቅም። የማን እንዴ ስልኩን ልስጥህ ትነግረዋለህ? ደስ ይለኛል። አምጪ። ቆይ ግን ለምን አትተውኝ? ምሳዬን ካልሰጠሽ ገና የጀርባ ቅማል ነው የምሆንብሽ። ወይኔ ኪቢ አሳያለሁ። ሄሎ ወይኔ ፍቅር ትንሽ ቆይቼ ልደውልልህ። ማርያት በለኝ አሳያለሁ። ይኸው ሌላ ጉርስሽ አልበላም። ብላ 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 አትበይ። አንተ በኔ ቀበጥል ቀለል እሰይ ወይኔ ለቅሽ